ሰላም የአጋቦስ ቲዩብ ቤተሰቦች እንደምናችሁ። ባለፈው ሳምንት ከተማማር ነው ከዘወረደ የመጀመሪያ ሳምንት የቀጠለ ቅድስት የሚለውን የሁለተኛው ሳምንት የጾም ሳምንታትን ዛሬ ደግሞ በተወሰነ መልኩ እንማማርበታለን። ቅድስት የተባለው በቅዱስ ያሬድ ለዐቢይ ጾም ሁለተኛ ሳምንት የሰጠው ስያሜ ሲሆን ቅድስት የሚለው ደግሞ ቅድስት ቀደሰ ከሚለው ስርወ ግስ የተገኘ ቃል ሲሆን ትርጉሙም ቀደሰ፣ ለየ፣ አከበረ የሚል ነው። በዚህ መሰረት ቅድስት የሚለው ቃል የተለየች፣ ክብርት፣ ንጽሕት የሚል ትርጓሜ ይሰጠናል። ቅዱስ የሚለው ቃል የባህሪ ቅድስና ካለው ከእግዚአብሔር በጸጋ የቅድስና ሀብት ለተሰጣቸው አካላት ሁሉ ያገለግላል። ለምሳሌ ቅዱሳን ሰዎች፣ ቅዱሳን መላእክት፣ ቅዱሳት መካናት፣ ቅዱሳት መጻሕፍት እና ቅዱሳት ዕለታት ይገኙበታል። በዚሁ መሰረት የሰንበትን ቅድስና አስመልክቶ ጌታችን ያስተማረው ትምህርት በዜማ ወይም በምስባክ እንዲሁም በንባብ እየተነበበ በዐቢይ ጾም ሁለተኛ ሳምንት ይተረጎማል። ይህም ንባብ እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበት በፊቱ ቅዱሳትና ግርማ በመቅደሱ ውስጥ ናቸው። መዝሙር 95 ከቁጥር 5-6 ከሚለው የዳዊት መዝሙር ተወስዶ የሚሰበከው ምስባክ መምህራን እየተረጎሙ ያስተምሩበታል። ቅዱሳት በተሰኘችም የዐቢይ ጾም ሳምንት ማቴዎስ 6 ከቁጥር 16-25 ያለው የጌታችን ትምህርት ይነበባል፣ በሊቃውንትም ይተረጎማል፣ ትምህርት ይሰጥበታልም። በቀጣይ ሳምንት ይዘንላችሁ የምንመጣው የሶስተኛው ሳምንት የጾም ሳምንት ሲሆን እሱም ስሙ ትርጓሜውም ምኩራብ ይባላል። ቀጣይ በዚህ ርዕስ ላይ እነጋገርበታለን። እስከዛው ይቆየን። ወስብሐት ለእግዚአብሔር።